የግዕዝ እግር ኳስ ፕሮጀክት ለታዳጊዎች በዘመናዊ የእግር ኳስ ስልጠና ታዳጊዎችን ለማፍራት እየሰራ እንደሆነ አስታወቀም። በቦሌ ክፍለ ከተማ ቡልቡላ አካባቢ የሚገኘው ፕሮጀክቱ በስፖርት ሳይንስ ምሁራን የተዋቀረ ሲሆን ደረጃውን የጠበቀ ማዕከል ለማድረግ እቅድ እንዳላቸው ገልጸዋል። ዮናስ ሞላ ተጨማሪውን ያቀርባል። ቡልቡላ አካባቢ ያለ ሜዳ ላይ ነው የምንገኘው። እዚህ ሜዳ ላይ ከሚሰለጥኑ ፕሮጀክቶች መካከል አንደኛው የግዕዝ ሶከር ማሰልጠኛ ማዕከል ነው። በዚህ ማሰልጠኛ ማዕከል ከ5 ዓመት ጀምሮ እስከ 17 ዓመት ያሉ ታዳጊዎች በሁለቱም ጾታ እጅግ ዘመናዊ በሚባል ደረጃ ስልጠናዎችን ሲሰለጥኑ ተመልክተናል። ዓለም አቀፍ ስልጠናዎችን ያገኙ አሰልጣኞች ናቸው ስልጠናውን እየሰጡ የሚገኙት። በዚህ ሂደት ነገ ከነገ ወዲያ የተሻለ ብሔራዊ ቡድን መገንባት፣ የተሻለ ስፖርተኛ ማፍራት ዓላማ አድርገው ስልጠናዎችን እያገኙ ይገኛል። በጣም ደስተኛ ነኝ እዚህ በመስራቴ። ሙር ጥሩ ፓሲንጎችን ሹቲንጎችን ተምሬያለሁ እና ሙር ቦታዬ ላይ እንዴት እንደምጫወት ተምሬበታለሁ። አንድ ሚድፊልደር ማድረግ ያለበትን እንዳለ ማወቅ ያለበትን እንዳለ ማወቅ እንድችል አድርገውኛል። ኮቾቹም በኮችም ሆነ በሜዳም ሁለት ሜዳ እየሰራን በሁለት ሜዳ በቀይ ማፈር በሳርም ሜዳ በስነ ስርዓት እየሰራን ነው የምንገኘው እና ደግሞ በኮችም ሙሉ ነን በማቴሪያልም ሙሉ ነን። አላሜ የምደግፈው ለሊቨርፑል ነው። አላሜ ግን ለሊቨርፑል መጫወት ነው። ግን ኢትዮጵያ ወደ ዓለም ዋንጫ ቢሳተፍ ደስ ይለኛል። ለነሱ ለመጫወት ስለምፈልግ ሳቦሩ ጥሩት ብራቮ። የእያንዳንዱን ተጫዋች ፊዚካል ፊቱን ካርዲዮውን ኢቫሉዌት የምናደርግበት ማቴሪያሎች አሉን። በእነሱ ፕሮግረስ ስናያቸው የተለያዩ ተጫዋቾች ብዙ ለውጦችን አምጥተዋል። ለምሳሌ ፓስ ድሪብሊንግ እና ፓስ ማድረግ እንዴት እንደሆነ ድሪብሊንግ በየትኛው እግር እንደሆነ ምናምን ብዙ አይደንቲፋይ ማያደርጉ የማይለዩዋቸው ነበሩ። እሱን ለይታቸዋል። እዚህ ጋር በማኑዋል መልኩ እንደዚህ አድርገን አሁን የሱ የፋት መጠኑን እዚች ጋር ማየት ይቻላል ማለት ነው። ከእድሜው ሌቭል ጋር ያለው የቦዲ ማክስ ኢንዴክስ እና ፋቱ ለአንድ ተጫዋች ዩ17 ተጫዋች ያገለግላል የሚንለው ማኑዋሊ በዚህ መልኩ ነው ቼክ የምናደርጋቸው ማለት ነው። የተለያዩ ኢንተርናሽናል ክለቦች ጋር የተለያዩ አካዳሚዎች ጋር አግሪመንት ተፈራርመናል። ከዛን ያን ቤዝድ አድርገን ስልጠናዎችን እየሰጠን ነው። ለነዛ ደግሞ በእርግጠኝነት የተደራጀ ዌብሳይት አለን። ከነሱ ዌብሳይት ላይም ቪዲዮዎችን ያስተካከልና የላክነ ኦፖርቹኒቲዎችን መፍጠርና ኢንተርናሽናል ፕሌየሮችን ለሀገር አቀፍ ውድድር ለኢትዮጵያ የሚበቁ ልጆችን ማፍራት ነው። 17 እና 18 ዓመት ያሉ ልጆች እድሜያቸው አጉል ነው የሚሆነው። ኳስ ሰርተው አላማቸው ሳይሳካ ሲቀር ወደ ተለያዩ ሱሶች ነው የሚሄዱትና የባከነ ጊዜ ነው የሚኖረው። ስለዚህ እነዚህ ልጆች ሴቭ ለማድረግ እኛ አጥንተን ጥናት አድርገን ምንድነው ያደረገን ያለነው ምንድነው ለነዚህ ልጆች ቅድሚያ ፕሮፋይል እናዘጋጅላቸው። ለምሳሌ በቪዲዮ የተደገፈ 90 ደቂቃ ሙሉ ቀረጻ ተደርጎ እንደገና ሃይላይት ተሰርቶላቸው ወደ ውጪ ወደ ኢንተርናሽናል እየተላከ ቢያንስ 2-3 ልጆች ፒክ ቢደረጉ እነዚህ ልጆች አላማ እንዲኖራቸው ሰፖርት ማድረግ እንችላለን ማለት ነው። በተለያየ መንገድ አግዘን እነዚህ ልጆች ወዳሉበት አላማ እንዲሄዱ እንጂ አጉል ሆነው ወደ ተለያዩ ሱሶች ወደ ተለያዩ ነገሮች አላማቸውን ስተው እንዲሄዱ ማድረግ አንፈልግም። ስለዚህ ይሄን እየሰራን ያለነው